ሰላም እንዴናችሁ ውድ አሜርቱ ቤተሰቦች በዛሬ ቪዲዮአችን ስለ ቡም ላይቭ አፕሊኬሽን ሙሉ አሰራሩ እንመለከታለን ማለት ነው። ከአንድ ሰው እንዴት አድርጋችሁ $4 መስራት እንደምትችሉ በኢንቫይት ብቻ፣ ሴቶች ደግሞ በየቀኑ ዴሊ ታስክ $1 የምትሰሩትን እሱን አሳያችኋለሁ። ወንዶች ደግሞ ሌቭል 10 ይጠይቃል ማለት ነው ላይቭ ለመግባት፣ እሱን በቀላሉ እንዴት አድርጋችሁ ሌቭል 10 መድረስ እንደምትችሉ፣ ኤጀንትና ውስጥ ደግሞ እንዴት እንደምትመዘግቡ ዊዝድሮ አደራረጉንም ጭምር በዛሬ ቪዲዮ አሳያችኋለሁ ማለት ነው። ስለዚህ ለብዙዎቹ እንዲዳረስ ላይክ ማድረጋችሁ እንዳረሱ፣ እናንተ ማሰሩ ከሆነ ለሌሎቹ ለሚሰሩት ሼር አድርጉላችሁ። እሺ አፕሊኬሽኑን ማግኘት የምትፈልጉ ከሆነ ኮሜንት ላይ ወይም ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ፣ ወይም ከጎን ባስቀመጥኩላችሁ የቴሌግራም ቻናል እዛ ላይ አፕሊኬሽኑና ኤጀንትም ሆስትም መመዝገብ የምትፈልጉ ቴሌግራም ቻናል ላይ ለቀቄላችኋለሁ ማለት ነው። ስለዚህ እሱን በመጠቀም ሆስትም ኤጀንትም መመዝገብ ትችላላችሁ። አሁን አሰራሩን ስንመለከት መጀመሪያ የምንጀምረው ከኢንቫይት ነው ማለት ነው። ሰዎችን ኢንቫይት ማድረግ የምትፈልጉ እዚህ ጋር ኢንቫይት የምትላለች እሱን ነክተን ወደ ውስጥ እንገባለን ማለት ነው። ከገባችሁ በኋላ እንደምትመለከቱት 2 ሰው ብቻ በእኔ ገብቷል ማለት ነው በኔ ሊንክ። ሩሉን ስንመለከት ደግሞ የጥያቄ ምልክቷን ስትነካት ይኸው እንደዚህ ይመጣላችኋል ማለት ነው። የጋበዛችሁ ሰው 2 ሰዓት ሲቀመጥ $1 ይሰጣችኋል። 6 ሰዓት ደግሞ ሲቀመጥ $1 ይሰጣችኋል። 10 ሰዓት ሲሞላው ደግሞ $2 ይሰጣችኋል ማለት ነው። በአጠቃላይ ከአንድ ሰው በኢንቫይት ብቻ $4 መስራት ትችላላችሁ ማለት ነው። ሁለተኛ የሚሆነው ደግሞ ታስክ ነው። ታስካችን የቱ ጋር ነው የምንወስደው ካላችሁ እዚህ ጋር ሆስት ሌቭል የሚል አለ ማለት ነው። እሱን ትነኩትና ወደ ውስጥ ትገባላችሁ። እዛ ከገባችሁ በኋላ ሴት ከሆናችሁ ለእናንተ ይመጣላችሁ 125,000 ይሰጣችኋል። 0.5 ማለት ነው 125,000 በቀን $1 መስራት ትችላላችሁ ሴቶች። እዚህ ጋር ኒው ካመር ታስክ ላይ ለእናንተ ይመጣላችኋል ለሴቶች ማለት ነው። ወንድ ልሆናችሁ ግን የሚመጣላችሁ እንደምትመለከቱት ኤኤክስፒ የሚባል ይሰጣችኋል፣ ሌቭላችሁን የምታሳድጉበት ማለት ነው። እዚህ ጋር አሁን ሌቭሏል ኖቪስ ይላል ማለት ነው። 400 ኤኤክስፒ ከደረስኩኝ ሌቭል 2 ገባለሁ ማለት ነው። እና ሌቭላችሁን የምታሳድጉበት ነው ይሄኛው። እነዚህ የምትመለከቷቸው ሌቭላችሁን የምታሳድጉባቸው ናቸው ማለት ነው። እያንዳንዱን መስራት ይኖርባችኋል። በየቀኑ እየገባችሁ ቶሎ ላይቭ ለመግባት እነዚህን ታስክ ማጠናቀቅ ይኖርባችኋል ማለት ነው። ቀጥታ ወደ ላይቭ ሲገቡ ይሰጣችኋል 20 ኤክስፒ። ፈርስት ታይም አዲንግ ሙዚክ ይላል ማለት ነው። ለመጀመሪያ ጊዜ ሙዚቃ አድ ስታደርጉ ምናምን ይሰጣችኋል ማለት ነው። እነዚህን መስራት ትችላላችሁ ወንዶች። ሴቶች ደግሞ በቀን $1 ለ7 ቀን መስራት ትችላላችሁ። ከ7 ቀን በኋላ ደግሞ $0.1 መስራት ትችላላችሁ ማለት ነው። አንድ ሰው ጋብዛችሁ እንኳን $4 ቢሰራላችሁ የጋበዛችሁ ሰው፣ እናንተ ደግሞ ሴቶቹ $7 ዴሊ ታስክ ብቻ አጠናቃችሁ በ7 ቀን ብትሰሩ ወዲያው ዊዝድሮ ማድረግ ትችላላችሁ። $11 ደርሳችሁ ማለት ነው። አሁን ደግሞ ዊዝድሮ ሜተዱን እንመልከት። እሺ እዚህ ጋራ ማይ ኤጀንሲ የሚል አለ፣ እዛ ጋር እንገባለን። ከዛ ዊዝድሮ ምትላለች እሱን እንነካታለን። እሱን ከነካችሁ በኋላ ቢኮይን ላይ ሳይሆን ቢስታር የሚለውን ታረጉታላችሁ። እሱን እንደዚህ ስታረጉት ይኸው ያስቀምጥላችኋል። 250 ቢስታር $1 ነው ብያችኋለሁ። እሱን መመልከት ትችላላችሁ ማለት ነው። 9500 ኮይን ከ250,000 ቢስታር ጋር እኩል ነው ማለት ነው። ኤጀንትና ሆስት ደግሞ መመዝገብ የምትፈልጉ ቴሌግራም ላይ ያስቀመጥኩላችሁ ሊንክ እሱን ስትነኩት ሆስት መሆን የምትፈልጉ የኔን አይዲ መሙላት ትችላላችሁ። ከዛ ሆስት ትሆናላችሁ ማለት። ኤጀንት መሆን የምትፈልጉ ደግሞ ስቴፑን አሳያችኋለሁ። ኤጀንት ከሆናችሁ በኋላ ደግሞ ሰዎችን ሆስት ማድረግ የምትፈልጉ አድሞር ሆስት የሚላለ እሱን ትነኩትና እዚህ ጋር አይዲያችሁን ጽፋችሁ ኢንቫይት ማድረግ ትችላላችሁ። ሴንድ ኢንቫይት። ከዛ እነሱ አክሴፕት ማለት ይችላሉ። ወይም እዚህ ጋር ሼር ነው ብላችሁ ኮፒ ሊንክ አድርጋችሁ መላክ ትችላላችሁ የሆስቱን ሊንክ ማለት ነው። ኤጀንት ደግሞ መመዝገብ የምትፈልጉ ቀጥታ እዚህ ጋር አድ ሞር ሰብ ኤጀንት የሚለውን አድ የሚለውን እንነካለን። ከዛችን ኮፒ አድርገን በፈለጋችሁ ሶሻል ሚዲያ መላክ ትችላላችሁ ማለት ነው። አሁን ኤጀንትና ሆስት እንዴት እንደምትመዘግቡ አይተናል። እንዴት እንደምትመዘገቡ ደግሞ አሳያችኋለሁ ማለት ነው። እሺ ፋሚሊ ቴሌግራም ቻናል ላይ ወይም ቴሌግራም ግሩፕ ላይ ያስቀመጥኩላችሁ ሊንክ አለ፣ ኤጀንት መሆን የምትፈልጉ የሚለውን ማለት ነው። እሱን ከነካችሁት በኋላ እንደዚህ ይመጣላችሁ። ክሬት አን ኤጀንት እንለዋለን። ከዛ እዚህ ጋር ቡም አይዲ የሚል አለ ማለት ነው። ስለዚህ የላይቭ ስትሪም አፕሊኬሽን አይዲያችሁን ታመጡና እዚህ ጋር ትጽፋላችሁ። ከዛ ኤጀንትን የምትሰጡታላችሁ ማለት ነው። እቺን ትነኳትና 251 ትላላችሁ። 251 ስትሉ ኢቲ ብሎ ይመጣል። እሱን ትነኩትና እዚህ ጋር ስልክ ቁጥር 9 ብላችሁ ትጽፋላችሁ ማለት ነው፣ የዋትስአፕ ነምበራችሁን። ከዛ ወረታችሁ ወረድ ሲሉና ኢሜይላችሁን ትጽፋላችሁ። ኢሜይል ካስገባችሁ በኋላ ወረታችሁ ትወርዱና ሰሌክት ዩር ወርኪንግ አፕ ይላል ማለት ነው። ከዚህ በፊት የሰራችሁበት ፕላትፎርም ካለ እሱን ትመርጣላችሁ ማለት ነው። ደስ ያላችሁን እኔ ኒኪ ብዬው አልፋለሁ ማለት ነው። ከዛ በኋላ እዚህ ጋር ምንድነው የሚለን ኢንካም ማለት ነው። ስንት አግኝታችኋል ምናምን ይላችኋል። ኢንካማችሁ ያገኛችሁትን ደስ ያላችሁን ትመርጣላችሁ። እዚህ ጋርም እንደምትመለከቱት ድጋሚ ኤጀንት አክቲቭ ሆስት ከስንት ሰው በላይ ትመዘግባላችሁ ምናምን የሚለውን እሱንም ደስ ያላችሁን ታደርጉትና እዚህ ጋር የፎቶ ምልክቷን ነክታችሁ ከዚህ በፊት የሰራችሁበት ፕላትፎርም ካለ ኤጀንት ከሆናችሁ የእሱን ፒክቸር እዚህ ጋር ታመጡና ታስገቡታላችሁ። ከዛ
ሰብሚት እንለዋለን። ይሄው ክሬትድ ሰክሰስፉሊ ብሎኛል ማለት። ኮሚሽኑን ስንመለከት ደግሞ ዲ ሌቭሉ ስንት ነው? 3% ነው እዚህ ላይ ማለት ነው። 3% ብሎ ነው የሚጀምረው። ከዛ ወደ ሲ ደግሞ ሲያድግ 6% ይሆናል ማለት ነው። እዚህ ጋራ ሙሉውን መመልከት ትችላላችሁ ገብታችሁ። የጋበዛችሁ ሰው ሲሰራ ለእናንተ ሪዋርድ በየቀኑ ነው የሚገባላችሁ። በዶላር እዚህ ጋር ይነግራችኋል earned today ብሎ ማለት ነው። እሺ አሁን ደግሞ ሆም ላይ እንሄዳለን ማለት ነው። ሆም ላይ ስትሄዱ ፓርቲ ማለት ነው። ፓርቲ የተቀመጡትን ትመለከታላችሁ። አሁን እኔ እዚህ ጋር ቀስቷን ምልክት ነክቼ ኢትዮጵያ ምትላለች ማለት ነው። ኢትዮጵያ ላይ ያረኩት ለዛ ነው እንደዚህ የመጣልኝ። ከዛ ኢትዮጵያ ካረጋችሁት በኋላ 3 ሰው ነው አሁን ፓርቲ የተቀመጠው ማለት ነው። ፓርቲ ተቀምጣችሁ ወንዶች እንደነገርኳችሁ ሌቭላችሁን የምታሳድጉበትን መንገድ ታመቻቻላችሁ ማለት ነው። ሰዎችን ኢንቫይት ደግሞ በማድረግ $4 እዚህ ጋር እንደምትሰሩ ይነግራችኋል። ኢንቫይት ፍሬንድስ ኤንድ earn $4 ብሎ ማለት ነው። እዚህ ጋር ቪዲዮ የምትለው ሁለተኛ ደግሞ ስትነካ ላይቭ የገቡ ሰዎችን ያመጣልናል። እንደምትመለከቱት እዚህ ጋር 3 ሰዎች ገብተዋል ማለት ነው ላይቭ እና ዴሊ ታስካችሁን እንደዚህ በማጠናቀቅ በቀን $1 መስራት ትችላላችሁ ሴቶች ማለት ነው። ወንዶች እንደነገርኳችሁ ሌቭላችሁን በቀላሉ ማሳደግ ትችላላችሁ ወይም ኤክስቼንጅ ማድረግ ይኖርባችኋል ማለት ነው። 50 ሺህ ኤክስቼንጅ ብታደርጉ እንኳን ልደርሱ ስለሚችሉ እያንዳንዱን ዲቴል ደግሞ አብረን የምናይ ይሆናል ማለት ነው። እኔም አዲስ ስለሆንኩኝ ፕላትፎርሙም ከዚህ በፊት የነበር ነው ፕላትፎርሙ ግን ገብተን አይተነው ነበር። አሁን ፊውቸሮቹ ራሱ የነበሩት ተቀይረዋል ማለት ነው። እና ቻት የሚለውን ስንመለከት ደግሞ እዚህ ጋር ከሰዎች ጋር ቻት የምታደርጉበትና ኦፊሻል ሜሴጅ የሚላክላችሁ ነው ማለት ነው። ቻት የሚለው ጋር ስንመጣ ይሄው ሙሉ ነገሩን ትመለከታላችሁ ማለት ነው። ፕሮፋይላችሁን፣ አይዲያችሁ ምናምን እዚህ ጋር ነው የምታገኙት። ሰዎችን ኢንቫይት ለማድረግ ኢንቫይት የሚለውን ትነካላችሁ። እዛ ላይ ከገባችሁ በኋላ ኢንቫይት ፍሬንድስ ነው የምትለዋን እሷን በመንካት ኮፒ አድርጋችሁ ለፈለጋችሁ ሰው መላክ ትችላላችሁ በቀላሉ ማለት ነው። ሙሉ ነገሩን ተመልክተናል ብዬ አስባለሁ። ያንዳንዱ ነገር ካልገባችሁ ከጎን ባስቀመጥኩላችሁ የቴሌግራም ቻናል መታችሁ እኔን ማግኘት ትችላላችሁ። ቴሌግራማችንን መቀላቀል እንዳልረሱ ማለት ነው። እያንዳንዱን ደግሞ ሙሉ አሰራሩን ከዚህ በኋላ በቪዲዮ እሰራላችኋለሁ አጠር አድርጌ ማለት ነው። የዛሬ ቪዲዮአችን ይህን ይመስላል። ላይክ እና ሰብስክራይብ እያደረጋችሁ የኛ ቤተሰብ መሆን ትችላላችሁ። ቻው